ይህን ቪዲዮ እንደሌላው ጊዜ የማላሰማችሁ እዚህ ቪዲዮ ላይ ያሉት ቃላቶች ለጆሮ የሚከብዱ የሚሰቀጥጡ ስለሆኑ ነው። መስማት እንፈልጋለን ወይም ደግሞ ማየት እንፈልጋለን የምትሉ ሰዎች ካላችሁ ቪዲዮአቸው ላይ እንደምትመለከቱት ስም አለ፣ በዛ ገብታችሁ ማየት ትችላላችሁ። እኔ የምመክራችሁ ግን ቀናችሁ ማበላሸት ካልፈለጋችሁ ይህንን ቪዲዮ ድምፁ እንዳሰሙት ነው የምመክራችሁ። ይኸውላችሁ እንደነዚህ አይነት ባለጌ ሰዎች በጣም ብዙ አሉ፣ ሶሻል ሚዲያ ላይም እየመጡ ይገኛሉ። ያንን የሚያደርጉት ደግሞ ስለ ማህበረሰቡ ስለ ሌላው ነገር አይመለከተንም፣ ዋናው ፌመስ እንሁን ነው የሚሉት። ፌመስ እንዲሆኑ ደግሞ በዚህ መልኩ ደግሞ የመራቸው ደግሞ ተመልካቹ ነው። ምክንያቱም እንዲህ አይነት ባለጌ ቪዲዮዎች በወጡ ቁጥር ላይክ የሚያደርጉ ሼር የሚያደርጉ ለሌላ ሰዎችም የሚልኩ ብዙ ሰዎች ስላሉ ነው። ታዲያ እነዚህ ሰዎች ማበረታቻ ስላላቸው እንዲህ አይነት ቪዲዮዎችን ይለቃሉ። ታዲያ እነዚህ ቪዲዮዎች ያለ ገደብ ይታዩና ህፃናት ጋር ይደርሳሉ፣ የሃይማኖት አባቶች ጋር ይደርሳሉ፣ እናት አባቶቻችን ጭምር ጋር ይደርሳሉ። ከዛ በኋላ ምን አይነት ስሜት እንደሚሰማቸው አስቡ። ስለዚህ ዛሬ ለመናገር የፈለኩት እንደነዚህ አይነት ባለጌ ስራ የሚሰሩ ሰዎችን የወረዱትን ሳይሆን ነገር ግን እንደነዚህ አይነት ቪዲዮዎችን እየገባችሁ ላይክና ሼር እንዲሁም ደግሞ ሪፖስት የምታደርጉ ኮመንት የምታደርጉ ሰዎች እኔ ምን እያስደሰታችሁ እንደሆነ እኔ እንጃ። አይደለም ሶሻል ሚዲያ ላይ በአጋጣሚ እንኳን ስታልፉ ስትሰሙት እንኳን የሚከብዱ ቃላትን ሰው እንዴት ላይክ እንደሚያደርግ ሼር እንደሚያደርግ አላውቅም። ለማንኛውም ግን እጅ የተሰጠን አይምሮ የተሰጠን የምንፈልገው ነገሮች ለማድረግና ላለማድረግ ነው። ስለዚህ የማይጠቅሙ ቪዲዮዎች ሲመጡ በተቻላችሁ አቅም አሳልፉት፣ የሚጠቅማችሁን ብቻ ተመልከቱ። ይሄ ነው መልእክቴ።